አያንስም። ዛሬ አንዲት ቆንጆዬ እንስት መኝታ ክፍላችን ለመጎብኘት ብቅ ትላለች። እስኪ ፏፏ አድርገን ጠብቅ። በመጀመሪያ በጥሩ ኮንዲሽን ለመጫወት እንዲረዳን ዋና ማጫወቻ አንፊልድ ሜዳችንን በአግባቡ ነጠፍ ጠረግ ወልወል ሰንደለቁስ እናደርግና ወደ ሸኖ ቤት ገብተን ፊታችንን ታጥበን ጥርሳችንን ቦረሽና ፋራውን ለመሽኘት ቁጭ እንላለን። ወይለም ዳዩ ደቡዳቤ ውሃውን ጠጥቶት ይሁን አከፋፍሎት ባላቅም ውሃውን ጨርሶታል። እሺ ፋራውን በምን ውሃ ልሸኘው? ምንድነው የሚውጠኝ? የምትመጣው ልጅ ሽንት ቤት ልግባ ብትል ምንድነው ለማንኛውም እንቆልፈው እንግዳችን ሽንት ቤት ብትል እንኳን ደባሌ ቁልፉን ቆልፎት ይዞት ሄዷል እላታለሁ። ቁርሷን በሶ ነው ልሰራላት ያሰብኩት ጋይ። በሶ የሚያስፈልገንን ውሃ ከምንጠጣው ላይ እንወስድና በሶ ለመስራት የሚያስፈልጉንን ግብአቶች እንሰበስባለን። ውሃው ለብ እስኪል ዱቄት፣ ስኳር፣ ዘይታችንን ወደ ሳህኑ በመጨመር ውሃው እስኪፈላ እንጠብቃለን። በስተመጨረሻ ውሃችን ፈልቷል። አሁን የሚቀረው የፊኒሺንግ እና አይዴንቲቲውን የማምጣት ጉዳይ ነው። ማለትም በደንብ በማሸትና ጨበጥ በማድረግ በሶ ይመስመስል ኦሬዲ በሶ ደርሷል። ደስ የሚለው ደግሞ ከእንስቷ ጋር እኩል መድረሳቸው ነው። የሚደብረው ደግሞ እንደፈራሁት ገና ከመግባቷ ሽንት ቤት ልግባ ማለቷ። እኔም ብዙ ሳልደናበር ደባል ይዞት እንደሄደ ነግሬያት ልቀበለው በሚል ሰበብ ውሃ ፍለጋ ከቤት ወጣ። የደቡ ውሃ ጨርሶ መሽለጥለጥ ምን እንዳረገው ለቅሌት ዋለ እንዴ እንጅሩ የለም ነው መሰለኝ ለማለት የፈለገኝ። ምን አለበት እሷ ራሷ ነው ቤት ሽንታ ብትመጣ። ያለኝ አማራጭ አንድና አንድ ነው። እሱም የጃር ውሃ ከመደብር በመግዛት ሽንት ቤቱ ላይ ወስዶ መድፋት። ደፋሁት፣ እሷንም ሽንት ቤት አስገቧት። እኔም ከቅሌት ተረፍኩ። የሰራሁላትን በሶ አብረን በላን። በሶም በሶ ነው፣ ሻዩም ሻይ ነው። ለዳይ ናይን እንገናኝ።